ያው ከቅዱስ ሚካኤል ጋር በተገናኘ እንደተባለው ያው የቅዱስ ሚካኤል አማላጅነት ጠባቂነቱ፣ ተራዳይነቱ ኦፍኮርስ ለክርስቲያኖች በጣም በጣም የሚጠቅም ያው እንደምታውቁት የመላእክት አለቃ ነው አይደል ጋይስ? የመላእክት አለቃ የተወሰነ ነገር መላእክት ላይ 2 ደቂቃ የሆነ ነገር ልበላችሁና ቅዱስ ሚካኤል የመላእክት አለቃ ነው። በዚህ በላይ መጽሐፍም ቅዱስ ዮሐንስ ወንጌላዊ ሲዘግብልን ሚካኤልና መላእክቱን የተባለው የመላእክት አለቃ እንደሞ ዲያብሎስን ድል የነሳ ነው። ዲያብሎስን ያሸነፈው መች ነው? ገና በፊት ነው ዲያብሎስን ያሸነፈው። ኦፍኮርስ ጦርነት ነበረ ምናምን ነገር ዲያብሎስን ድል ነስቶታል። ዋናው ሳጥናኤልም ማለት ነው። ኦኬ ቅዱስ ሚካኤል በጣም ተዋጊ ነው። እሱ ብቻ ሳይሆን ባይዘው የዳንኤል መጽሐፍ ላይ ሄዳችሁ ስትመለከቱ ፐርሺያ ምን ነበር በአማርኛው ፐርሺያ ተብሎ ነው የተቀመጠው መጽሐፉ ላይ የቱ ትንቢተ ዳንኤል ላይ ያለው ካለቃችሁ ከሚካኤል በቀር የሚያጸናኝ የለም ብሎ ገብርኤል የተናገረበት 21 ቀን ገብርኤልን ያቆየው የምን አለቃ ነው ተብሎ የተጻፈው? የባቢሎን ነው የሚለው የፋርስ አዎ ፐርሺያ ፋርስ ነው። ያ አዎ ፋርስ እና እዛ ላይም ሄዳችሁ ብትመለከቱ ቅዱስ ሚካኤል ሲመጣ እንመለከታለን። ኦኬ ቅዱስ ሚካኤል በቃ ተዋጊ ነው። ከዛም ባለፈ ደግሞ አማላጅነቱ በጣም በጣም ከምታስቡት በላይ በጣም ስትሮንግ ነው። በጣም ሁላችንም መቼስ ያው ዲግሪው ሊለያይ ይችላል ምናምን ነገር እንጂ ቅዱስ ሚካኤል ምልጃ ለእኛ ለክርስቲያኖች ያው ዕብራውያን መልእክቱ ላይ ቅዱስ ጳውሎስ ዕብራውያን ምዕራፍ 1 ቁጥር 14 ላይ እንደተናገረው ሁሉ መዳንን ይወርሱ ዘንድ ከእግዚአብሔር የሚላኩ መናፍስት አይደሉምን ይላል። ኦኬ ስለዚህ ድነታችንን ቅዱስ ጳውሎስ ፊልጵስዩስ መልእክት ምዕራፍ 2 ቁጥር 12 ላይ የራሳችሁ መዳን በፍርሃትና በመንቀጥቀጥ ፈጽሙ ይላል። ኦኬ ሳልቬሽን የሚፈጸም ነገር ነው ወይ ደግሞ አኮምፕሊሽ የሚደረግ ነገር ነው። ድነት የሚባለው ነገር የሚፈጸም ነገር ያው የቤተክርስቲያናችን ትምህርት ድነናል፣ እየዳንን ነው፣ እንድናለን አይደል? ትምህርታችን እንድናለን በሚለው በዛ ተስፋ ውስጥ የሚፈጸም ነገር እንደሆነ እንመለከታለን። ኦኬ ቅዱስ ጳውሎስ መልሰው ምን ይላል? ሁሉ መዳንን ይወርሱ ዘንድ ከእግዚአብሔር የሚላኩ ለማገዝ የሚላኩ መናፍስት አይደሉም ምን ይላል። ስለዚህ ቅዱሳን መላእክት እኛ ድነታችንን እንድንፈጽም ምን ያደርጉናል ማለት ነው? ያግዙናል። ድነታችንን እንድንፈጽም ያግዙናል። ድነታችንን እንድንፈጽም የሚያግዙን ጋይስ በምን ይመስላችኋል? ከእግዚአብሔር የሆነ መልእክት ይዞ ብቻ መጥተው ለኛ በመናገር ይመስላችኋል? አይደለም። በጸሎት ነው ባይዘው። ኦኬ በጸሎት ነው። በጸሎት ያግዙናል። ጌታ በወንጌል ሲናገርም በምሳሌ ያስተማረው አለ አይደለ? በምሳሌ ያስተማረው አለ። እቺን ዓመት ተዋት፣ በቃ እንኮትኩታት፣ እቺን ዓመት ተዋት ብሎ ስለዛች ነፍስ። ይሄ ኦፍ ኮርስ ሲተረጎም ምንድነው? እቺን ዓመት ተዋት ብሎ የሚጠይቀው መልአክ ነው፣ የጌታ መልአክ ነው። ኦኬ የዛ ቦታ ባለቤት ጌታችን ኢየሱስ ነው። እቺን ዓመት ተዋት ብሎ ግን የሚጠይቀው ማን ነው? መልአክ ነው፣ የዛ ጠባቂ መልአክ ማለት ነው። ኦኬ ቅዱሳን መላእክት በምንድን ነው የሚያገዙን ከተባለ በጸሎት ኦኬ ከዲያብሎስ ጋር በሚደረጉ ውጊያዎች ውስጥ እና ቅዱስ ሚካኤል ደግሞ የመላእክት አለቃም እንደመሆኑ ደግሞ ክብሩ ከፍ ያለ ነው። ከሁሉ የመላእክት አለቃ እንደመሆኑ ክብሩ ምን ያለ ነው? ከፍ ያለ ነው ቅዱስ ሚካኤል። ኦኬ አጋዥነቱ በጣም ያስፈልገናል። በጣም እርዳታቸው ያስፈልገናል ቅዱሳን መላእክት። ያው ቅዱሳን መላእክት ከዛ ባለፈ አንዳንድ ሰዎች ሮቦት አድርጎ የማየት ችግር አለ። ይሄ ባይዘው ልክ አይደለም። ቅዱሳን መላእክት እኛ ነፃ ፍቃድ እንዳለ ነፃ ፍቃድ አላቸው፣ የእግዚአብሔር ፍጥረታት እንደመሆናቸው። ኦኬ ነፃ ፍቃድ አላቸው ቅዱሳን መላእክት። ለምን ሰይጣንን መመልከት እንችላለን፣ ሰይጣንና መላእክቱን መመልከት እንችላለን። ነፃ ፍቃዳቸውን ተጠቅመው ነው። ኦኬ ነፃ ፍቃዳቸውን ተጠቅመው ነው እግዚአብሔር ላይ ያመጹት ያፈነገጡት፣ ነፃ ፍቃዳቸውን ተጠቅመው። ኦኬ አሁን የእግዚአብሔር መላእክት ቅዱሳን መላእክት ብለን የምንጠራቸው ደግሞ ነፃ ፍቃዳቸውን ተጠቅመው ለአምላካቸው ለቅዱስ እግዚአብሔር ሲገዙ እንመለከታለን። ኦኬ ነፃ ፍቃዳቸውን ተጠቅመውና በዚህ ነፃ ፍቃድ ውስጥ ለሰው ልጆች ያላቸው ፍቅር አለ። መላእክት ፈጣሪያቸው እግዚአብሔር የቅዱሳን መላእክት ፈጣሪ የሆነው እግዚአብሔር አምላክ ሰዎች ሁሉ እንዲድኑ አንደኛ ጢሞቴዎስ ምዕራፍ 2 ላይ የተነገረው ሐሳብ አለ አይደል? አንደኛ ጢሞቴዎስ ምዕራፍ 2 ላይ ሰዎች ሁሉ እንዲድኑና እውነትን ወደ ማወቅ እንዲደርሱ በሚወድ በመድኃኒታችን በእግዚአብሔር ፊት ይላል። ሰዎች ሁሉ እንዲድኑ ማን ይፈልጋል? እግዚአብሔር ይፈልጋል። የእርሱም አገልጋዮች ደግሞ ቅዱሳን መላእክት ሰዎች ሁሉ እንዲድኑ ይፈልጋሉ። ኦኬ እንዲድኑ ይፈልጋሉ። ለዛም ነው አይታችሁ ከሆነ ሉቃስ ወንጌል ምዕራፍ 15 ላይ ጌታ በወንጌል ሲናገር ምን ብሎ ተናገረ? ሉቃስ 15:10 አይደል ካልተሳሳትኩ፣ በአንድ ኃጢአተኛ ንስሐ መግባት ምክንያት በእግዚአብሔር በሰማይ በእግዚአብሔር መላእክት ዘንድ ታላቅ ደስታ ይሆናል። አንድ ሰው ጋይስ በደንብ ሰምታችኋል። ንስሐ መግባት የሚባለው ነገር አሁን ለምሳሌ እኔ ንስሐ ብገባ፣ ዮሐዴ ቢገባ፣ ዮኒ አንተሽ እዚህ ጋር ያላችሁ 870 ሰዎች አላችሁ። አንዳችሁ ልክ ንስሐ ስትገቡ በእናንተ ንስሐ መግባት ውስጥ ኦኬ በእናንተ ንስሐ መግባት ውስጥ ሐሴት የሚያደርጉ ቅዱሳን መላእክት አሉ። ሐሴት ያደርጋሉ ቅዱሳን መላእክት። መጽሐፉ ነው ያለው፣ ጌታ ነው በአንደበቱ የተናገረው። በአንድ ኃጢአተኛ ንስሐ መግባት ምክንያት በእግዚአብሔር መላእክት ዘንድ ታላቅ ደስታ ይደረጋል። ኦኬ ስለዚህ ንስሐ ስትገቡ ኃጢአታችሁን ስትናዘዙ ለንስሐ አባታችሁ ስትናዘዙ የእግዚአብሔር መላእክት ሐሴት ያደርጋሉ። ለምን? እንድትድኑ ስለሚፈልጉ። ኦኬ ያ ቅዱስ ጳውሎስ እንደተናገረው ያንን መዳን እንድትወርሱ እንድታገኙ ስለሚፈልጉ ቅዱሳን መላእክት ምን ይላሉ? ሐሴት ያደርጋሉ።
ኦኬ ሐሴት ያደርጋሉ። ስለዚህ ከዚህ የምንረዳው ምንድነው? ቅዱሳን መላእክት ይወዱናል። አሁን አንዳንዴ ቅዱሳን መላእክት ሰው በጣም የሚያስቀኝ ነገር እኔ አንዳንዴ እንደው ከቤተክርስቲያን ውጭ ያሉ ሰዎች ያስቁኛል። ቅዱሳን መላእክት ይወዱናል። ኦፍኮርስ ይወዱናል። ስለሚወዱንም ነው ንስሐ ስንገባ ሐሴት የሚያደርጉት። ኦኬ መዳናችን እንድንወርስ የሚረዱን ለምንድነው? ስለሚወዱን ነው። ይዘው እግዚአብሔር ነው የሚወድ፣ ኢየሱስ ይወዳል። አሁን አንዳንድ ሰው ቅዱሳን መላእክት ይወዱናል ስለሚወዱንም ነው የሚያግዙን የሚለውን አርጊመንት ወር ስንናገር መጽሐፍ ቅዱስ ላይ ያለ ነገር ነው። በእርግጥ ኢየሱስ ይወዳል። ኦፍኮርስ አንዳንዴ የማይነሳ ነገር ባናነሳ መልካም። ማንም ሰው እንደ ክርስቶስ ኢየሱስ ሊወደን አይችልም። ማንም ይሄ ጥያቄ የለው። ማንም ኦኬ ማንም እንደ ጌታችን ኢየሱስ ሊወደን አይችልም። ኦፍኮርስ ግን ደግሞ እንዲህ እንደማለት ለምሳሌ እኔ ዮሐዴን ወደዋለሁ፣ ዮሐዴ ወንድሜ ነው ጓደኛዬ ነው። ዮሐዴን ወደዋለሁ ስል ክርስቶስን አልወድም እያልኩት አይደለም። አይዘው እና አንዳንድ የሚነሱ ሌም የሆኑ አርጊመንቶች አሉና ብቻ ዞሮ ዞሮ ጠቅለል ሳደርገው ምንድነው የቅዱሳን መላእክት እገዛና ተራዳይነት በጣም ያስፈልጋል። ኦኬ በጣም ያስፈልጋል። መዳንን በመውረሳችን ውስጥ ቅዱሳን መላእክት ከእግዚአብሔር ወደኛ ይላካሉ። ቅዱሳን መላእክት ከእግዚአብሔር ወደኛ ይላካሉ መልእክትን ይዘው እድለኛ ከሆንን ማለት ነው። ለቅዱሳን ሲላኩ ተመልክተናል። አትሊስት ከኛ ደግሞ የኛን ጸሎት ደግሞ ወደ እግዚአብሔር ያሳርጋሉ። የኛን ጸሎት ወደ እግዚአብሔር ማሳረጋቸውን የዮሐንስ ራእይ ምዕራፍ 8ን ሄዳችሁ መመልከት በቂ ነው። የዮሐንስ ራእይ ምዕራፍ 8 ቁጥር 3 እና 4 ያነበበ ሰው የቅዱሳንን ጸሎት ከመልአኩ እጅ በእግዚአብሔር ፊት ወጣ ይላል። ቅዱሳን መላእክት ኦኬ ቅዱሳን መላእክት ምን ያደርጋሉ? ጸሎትን ያሳርጋሉ። እንደውም ፕሮቴስታንቱ ዓለም ስለማይቀበለው ነው እንጂ እኛ ቤተክርስቲያን ለምሳሌ እኛ ቤተክርስቲያን ብቻ ሳይሆን ጥንታውያን ቤተክርስቲያናት የሚቀበሉት መጽሐፈ ጦቢት አለ። እንደምታውቁት መጽሐፈ ጦቢት ላይ በግልጽ ይቀመጣል አይደል? ቅዱስ ሩፋኤል ይናገራል። ከእግዚአብሔር ፊት ከሚቆሙት ከሰባቱ መላእክት ውስጥ አንዱ እኔ ነኝ ይልና ጸሎትሽን ያሳረኩት እኔ ነኝ ብሎ ሲናገር እንመለከታለን። ሩፋኤል ኦኬ መጽሐፈ ጦቢት በእኛ አብያተ ክርስቲያናት ብቻ በኦሪየንታል ብቻ ሳይሆን በኢስተርኑም በካቶሊኩም ዘንድ ተቀባይነት ያለው መጽሐፍ ነው። ኦኬ ስለዚህ ቅዱሳን መላእክት ከእግዚአብሔር ወደ ሰው ብቻ ሳይሆን ከሰውም ወደ እግዚአብሔር የሰዎችን ጸሎት ወደ እግዚአብሔር ያደርሳሉ። እግዚአብሔር ባለበት ቦታ ሆኖ መስማት ሳይችል ቀርቶ ነው? ኦፍኮርስ አይደለም። እግዚአብሔር ግን ምንድነው የእግዚአብሔር ቸርነት ከሚገለጥበት ነገር ውስጥ አንዱ ምንድነው? የእግዚአብሔር ቸርነት ከሚገለጥበት መንገድ ውስጥ አንዱ ምንድነው ከተባለ ፍጥረቱን ስራ ውስጥ ያካታል። ፍጥረቱን ምን ያደርጋል? ስራ ውስጥ እሱ የፈጠራቸው ፍጥረታት ቸርነቱን ለመግለጽ ኦኬ ስራ ውስጥ ያካታል። የእግዚአብሔር ዙፋን እየተባለ ትሰማላችሁ አይደል? አሁን ለምሳሌ እግዚአብሔር ዙፋን በጽርሐ አርያም እንዲህ ነው ሲባል ኪሩቤል ሱራፌል እግዚአብሔርን ተሸከሙ ሲባል እግዚአብሔር ቸርነቱን ለመግለጽ ነው እንጂ ኪሩቤልና ሱራፌል እግዚአብሔር መሸከም ችለው አይደለም። ወይ ደግሞ እግዚአብሔር በሆነ ዙፋን ብቻ ሪስትሪክት ተደርጎ የሚቀመጡ ነው አይደለም። ነገር ግን እግዚአብሔር አምላክ ለፈጠራቸው ለቅዱሳን መላእክቱ ኦኬ ለታመኑለት ለተገዙለት ቅዱሳን መላእክት ቸርነትና ፍቅሩን ለመግለጽ ኪሩቤልና ሱራፌል ኦኬ እግዚአብሔርን ዙፋን ተሸከሙ ተብሎ መጽሐፍ ላይ ሲጻፍ ተመልክተናል። ስለዚህ ይሄ እግዚአብሔርን ቸርነት ያሳያል። ቅዱሳን መላእክትን ምልጃ ደግሞ ማን ነው የሚፈቅደው? እግዚአብሔር አምላክ ይፈቅዳል። እነሱ እንዲያግዙንም ደግሞ እግዚአብሔር አምላክ ይልካቸዋል። ኦኬ ስለዚህ ይሄን ነገር ካልኳችሁ በድጋሚ እንኳን ለቅዱስ ሚካኤል ዓመታዊ ክብረ በዓል በሰላም አደረሳችሁ። ውድ ኦርቶዶክሳውያን ምልጃውን ተጠቀሙበት። ኦኬ የቅዱስ ሚካኤል ምልጃ ቃለ ሕይወት ያሰማልን። ጋዲ አሪፍ መግቢያ ስለ ቅዱስ ሚካኤል ተናግራል። ያው እንዳልከው መላእክት እግዚአብሔር ሲገልጻቸው እንግዲህ መጽሐፍ ቅዱስ ላይ በጣም ትልቅ ክብር እንዳላቸው እግዚአብሔር ከሚያመሰግኑ ፍጥረታት አዋቂ አድርጎ የፈጠራቸው ፍጥረታት መካከል መላእክት ናቸው እና የሰው ልጅን የሚያገለግሉ በሰው ልጆች መዳንም አገልጋዮች ሆኑ የተሾሙ እንደሆኑ መጽሐፍ ቅዱስ በሚገባ ይነግረናል። አንዳንዴ በጣም በሚገርም ሁኔታ ለሰይጣን በሚሰጡት ክብር ልክ ቅዱሳን መላእክት አለማክበራቸው ወይም ደግሞ ክሬዲት አለመስጠታቸው እምነታቸው ወዴት እንደሚያመዝን እንደሚያደላ የሚያሳብቅ ይሆንባቸዋል። ታውቃለህ? አሁን ሰይጣን ሁሉም ቦታ ተገኝቶ ሰዎች አሳሳተ ለማለት በሚደፍሩበት ልክ መላእክት ደግሞ ቅዱሳን ሰዎችን ሊያገለግሉ ድህነትን ሊያገኙ የሚገባቸውን ያገለግሉ ዘንድ የተሾሙ ወይም ደግሞ የተፈጠሩ መናፍስት ናቸው የሚለው መጽሐፍ ቅዱስ ግን ለመመስከር ፈቃደኞች አይደሉም። ግን መጽሐፍ ቅዱስ ስለ ቅዱሳን መላእክት ምን ብሎ ይናገራል? ከብሉይ ኪዳን ጀምሮ ሰዎችን የሚራዱ የሰው ልጆችን መውደቅ የማይወዱ ኦኬ ስፔሻሊ ደግሞ የእግዚአብሔር ሕዝብ የሆኑትን ለመርዳት የሚፈጥኑ እንደሆኑ መጽሐፍ ቅዱስ ይናገራል። መጽሐፈ ኢዮብ ምዕራፍ 2 ላይ ስለ ቅዱሳን መላእክትና ስለ ዲያብሎስ ተጽፎ እናገኛለን። ሁለቱም በእግዚአብሔር ፊት ለመቆም መጡ ይላል። ሁለቱም መላእክትም ሰይጣንም እግዚአብሔር ፊት ለመቆም መጥተዋል ይልና ዲያብሎስ የመጣው የሰው ልጆችን ለመክሰስ ነው። ዲያብሎስ ሰዎችን ለመክሰስ እንዲህ ኃጢአት ሰርተዋል ብሎ ለመክሰስ ሲመጣ እንመለከታለን። የእግዚአብሔር ልጆች የተባሉት መላእክት ደግሞ ምን ለማድረግ ነበረ እግዚአብሔር ፊት ለመቆም የሚመጡት? ኦፍኮርስ የሰው ልጆችን ምሕረትን ይቅርታን ለመጠየቅ ነው። ሰይጣን ለመክሰስ ሲመጣ ቅዱሳን መላእክት ደግሞ
ስለ ሰው ልጆች የሚከራከሩ ናቸው። ይሄ በይሁዳ መልእክት ምዕራፍ 1ም ታስታውሳላችሁ። ሰይጣን በሙሴ መቃብር በሙሴ ስጋ በተከራከረው ጊዜ ከማን ጋር ነበር የተከራከረው ይላል? ከሚካኤል ጋር። ኦኬ፣ ከሚካኤል ጋር በተከራከሩ ጊዜ የስድብን ቃል አልተናገረውም፣ እግዚአብሔር ይገስጽህ አለው እንጂ ይላል። ስለ ሙሴ ስጋ ምን አገባው ሚካኤል ከሰይጣን ጋር የሚከራከር? ኦኬ፣ ለምንድን ነው ሰይጣንስ የሙሴ ስጋ አስፈልጎት ይህን ያክል ከሚካኤል ጋር መከራከር ያስፈለገው? በጣም መሰረታዊ ነገር ስለሆነ ማለት ነው። ኦኬ፣ ስለ ሰው ልጆች መዳን ማን ስለሚገደው? ቅዱስ ሚካኤል ስለሚገደው ነው ከዲያብሎስ ጋር የሚከራከረው ማለት ነው። ኦኬ፣ የሰው ልጆችን መዳን ያው አንድምታችን የሚናገረው የሙሴ መቃብር ማንም አላየውም። ታውቃላችሁ፣ ማንም ፍጥረት ሳያየው ነው እግዚአብሔር በስውር እንዲቀበር ያደረገው እና ወደ ተሳሳተ አምልኮ እንዳይሄዱ መቃብሩ እንዲደበቅ ተደርጓል። ስለዚህ ሰይጣን አግኝቶ እንዳይገልጠው ማለት ነው እና ወደ ሌላ አምልኮ እንዳይሄዱ እና ወደ ስህተት መንገድ እንዳይሄዱ ሚካኤል ሲከራከር እንመለከተዋለን። በሰው ልጆች መዳን ሰዎችን የሚያጠፋ ነገር ከሆነ ቅዱስ ሚካኤል ኦፍኮርስ ሲከራከር እንመለከተዋለን። ቃል በቃል ትንቢተ ዳንኤል ምዕራፍ 12 ደግሞ ስለ ሕዝቡ ልጆች የሚቆመው ታላቁ የመላእክት አለቃ ሚካኤል ይላል አይደል? ስለ ሕዝቦቹ ልጆች የሚቆመው ታላቁ አለቃ ቅዱስ ሚካኤል ይላል። ስለ ሕዝብ ልጆች የሚቆመው ሲባል መቆም ማለት ምን ማለት ነው? ኦኬ፣ ይቅርታን ለመጠየቅ ማለት ነው። ኦኬ፣ እንዳይጠፉ ምህረትን ምልጃን መጠየቅ ማለት ነው። ይህንን ከመጽሐፍ ቅዱስ ኢንታየርሊ መመልከት እንችላለን። መዝሙር 108 አይ ቲንክ ካልተሳሳትኩኝ መዝሙረኛው ቅዱስ ዳዊት 105 ላይ ያለው ነው። ሙሴ ለእስራኤል ባይቆምላቸው ኖሮ እስራኤል እንደ ሰዶምና ጎሞራ በመሰሉ ነበር፣ ሊጠፉ ነበር። ሙሴ ስለቆመላቸው ግን የእስራኤል ልጆች ምን ሆነዋል? ተረፈዋል ከመጥፋት ማለት ነው። መቆም ማለት ኦኬ፣ ስለ እነሱ ባይጸልይላቸው ኖሮ ማለት ነው፣ ምልጃን ባይጠይቅላቸው ኖሮ እስራኤላውያን በጠፉ ነበር አለ። ግን ሙሴ ስለቆመላቸው ምን አለ? ኦኬ፣ ተረፉ አለ። ትንቢተ ዳንኤልም ስለ ሕዝብህ ልጆች የሚቆመው ታላቁ አለቃ ሚካኤል አለ። ስለ ሕዝቡ ለምንድነው የሚቆመው? ኦፍኮርስ ለምልጃ ነው የሚቆመው ሚካኤል ማለት ነው። መላእክት የሰው ልጆችን እንዳይጠፉ በከንቱ እንዳይጠፉ እድሜያቸው ደግሞ ንስሐ ሳይቀበሉ ወይም ደግሞ በንስሐ ሕይወት ሳይመላለሱ እንዳይጠፉ ይለምናሉ፣ ይጸልያሉ። ሲጀመር ጸሎታችንም በመልአኩ እጅ እግዚአብሔር እንዲያርግ የፈቀደ አምላክ እናያለን ማለት ነው። የክርስቲያኖች ሁሉ ጸሎት የጻድቃንም ሁሉ ጸሎት በእግዚአብሔር ፊት የሚቆመው በመልአኩ እጅ በኩል ነው። ኦኬ፣ በመላእክት እጅ በኩል ጸሎታችን እንዲያርግ እግዚአብሔር አምላክ ፈቅዷል። መላእክት በድህነታችን እጅግ ትልቅ ሚና ያላቸው ናቸው እና በዙሪያችን ሁሉ ደግሞ ሰፍረው የሚኖሩ ናቸው። ኦኬ፣ መዝሙር 33 ላይ የእግዚአብሔር መልአክ እግዚአብሔርን በሚፈሩት ዙሪያ ይሰፍራል ያድናቸውማል ነው። ስለዚህ በዙሪያችን ሰፍረው ይኖራሉ ያድንኑማል ተብሎ ተጽፎልናል። እዚህ ይህንን የእግዚአብሔር ቃል እንድትቀበሉ እግዚአብሔር ይርዳችሁ ፕሮቴስታንት ወንድም እህቶቻችን።